አምስተኛ ልጄን ከመውለዴ በፊት ከልጆቼ ጋር ወደ ገበያ ሲሄድ ያለኝን እንቅስቃሴ በዛሬው ቆይታችን ላካፍላችሁ። የቀን ውሏችንን ቀድሜ የምነግራቸው ልጆቼ ወደ ገበያ እንደምንሄድ አውቀው በዚህ መልኩ ተዘጋጅተዋል። ቤታችንን ለቀን ወጣን። ዘወትር ወደምንሄድበት ትልቅ ገበያ እየሄድን ነው። አፍንጫሽ ላይ እንዴት አድርገው ወደ ገበያው ስንገባ የመግቢያ ካርድ አለን። ያንን የመግቢያ ካርድ ልጆቼ በየተራ ነው የሚጠቀሙት። ዛሬ ተረኛ አጋፔ ነች። አጋፔ ትልቋ ልጄ ነች። ከሶስቱ መንትያ ልጆች የመንተኞቹ የመጀመሪያዋ ነች። ወደ ገበያው ለመግባት የሚያስችለንን ማረጋገጫ በአጋፔ በኩል አግኝተን ወደ ገበያው ገብተናል። ገበያው በጣም ትልቅ ነው። የምንፈልጋቸውን ነገሮች ከሞላ ጎደል የምናገኝበት ትልቅ ገበያ ነው። የገበያው ስም ካስካዎ ይባላል። እንደኛ ተለቅ ያለ ፋሚሊ ላለው ሰው ብዙ ሰው ይመርጠዋል። ብዙ ነገሮች የሚሸጡት በብዛትና በመጠኑም ሰፋ ያለ ሆኖ ነው። ታዲያ እኔ እንደ እናት ለልጆቼ የሚገዛው ነገር ያሳስበኛል። በይበልጥ ደግሞ ወደ ሆዳቸው የሚገባው ነገር ዕለት ዕለት ነው የሚያስጨንቀኝ። በዚህ ስፍራ በጣም ብዙ አይነት እቃዎች አሉ። ከእኛ የሚጠበቀው የምንገዛውን ነገር ማወቅ ብቻ ነው። ብልህ ነሽ፣ ብልህ ነሽ፣ ብልህ ነሽ። ብልህ የኔ ብልጥ ሳይሆን ብልህ ነሽ። ብልህ የኔ ብልህ የኔ ብልህ። እኔ ከቤቴ ስነሳ መግዛት የምፈልጋቸውን ነገሮች ብጽፍም ምልክት እያደረግኩ ብወጣም አንዳንድ ጊዜ ደግሞ በገበያው ስንደርስ ሀሳብ የሚያስቀይር ነገር አይጠፋም። አንዳንድ ነገሮች ከዋጋቸው ቀንሰው ያ ማለት ሴል ተብለው የሚለጠፉ፣ ሌላ ደግሞ ወቅታዊ ሆነው እኔ የዘነጋኋቸውን ነገሮች የምመለከተው በሼልፉ ላይ ነው። የጻፍኩትን በማሰብ ያላስተዋልኩትን ደግሞ በትኩረት በማየት ከዚህ በር ጀምሮ ለመግዛት ዝግጁ ሆናለሁ። እዚህ ጋር የተቀመጡት ካለር፣ ሳቹሬትድ ፋት፣ ሶዲየም፣ ሹገር ደግሞ ኮንቴንት ተቀምጧል እና ላይክ ለልጆቻችሁ እነዚህን እያያችሁ መግዛት ትችላላችሁ ማለት ነው። የእቃዎቹ ጥራት ለማወቅ ዮካ አፕ ነው ብዙ ጊዜ ይጠቀመዋል። የማላውቀውን ኢኩፕመንት በዮካ አፕ እያረጋገጥኩኝ ነው ለመግዛት ሞክረው። የማውቃቸውንና ሁል ጊዜ የማነሳቸውን ነገሮች ደግሞ እንደዚህ እየገዛሁ አልፋለሁ። የልጆቼ የምገዛ ግን ቀላል አይደለም። ማማ ፍሩት እንደዚህ ረስተሻል፣ ማማ ይሄንን አንሺ፣ እማ ይሄንን እንደዚህ አድርጊ ሲሉ ገዛ ያደርጉልኛል። የዘነጋሁትን ሁሌ እንዳስታውስኝ ነው። እነሱም የሚፈልጉት ነገር ካለ ይጠቁሙኛል። እንደ እናት ወደ ገበያ ሲሄድ ከምጠቀማቸው ጥቅሞች አንዱን እስቲ ልንገራችሁ። ገበያው ሰፊ ስለሆነ ሳላውቀው ብዙ ዋክ አረጋለሁ።
butchery, pastry ምናምን ሄደያ የዛሬ ገበያ ቆይታዬን ላካፍላችሁ ብዬ ነው። በቀጣይ በሰፊ ሁኔታና እንደ እናት ለልጆቼ የጠቀመኝንና የምገዛቸውን እቃዎች ደግሞ ማወቅ ትፈልጉ ከሆነ ኮሜንት መስጫ ላይ አሳውቁኝ። ለኔና ለቤቴ ለልጆቼ የጠቀመኝን ነገሮች ሁሉ በግልጽነትና እኔ ያለፍኳቸውን ነገሮች ሁሉ የተጠቀምኳቸውንና የተጠቀምኩበትንና ያልተጠቀምኩበትን ነገር እያንዳንዱን እቃ ላሳውቃችሁ ዝግጁ ነኝ። በቀጣይ ቸር ይግጠመን።